ዱንያ ማለት አንድ ዛፍ ስር ተጠልየባት እንደሄድኩባት አካባቢ ናት ከዚህ የዘለለ ነገር የላትም አላህ Subhanahu Wa Ta'ala አንድን ባሪያ ከወደደው ከዱንያ ይጠብቀዋል አቡ ደርዳ ረዲየላሁ ዐንሁ ወደ ዲመሽቅ ወይም ደግሞ ሶሪያ ያኔ ሻም ተብላ ነው የምትጠራው በገቡ ሰዓት ሰዎች በዱንያ ውስጥ ዝፍቅ ብሎ ተመለከቷቸው ገበያ ላይ ቆሞ ምን ነበር ተብኑነ ማለት እስኮኑና ትገነባላችሁ የማትኖሩበትን G+2 G+3 ቤት አለ የምትኖረው ግን በቃ ምናልባት ሁለት ክፍል ነው የሚያገለግል ይበቃህ ነበር የማትኖርበትን ትገነባለህ ተጅመዑነ ማላ ታእኩሉን የማትመገቡትን ያህል ትሰበስባላችሁ ታከማቻላችሁ ይሄ እንግዲህ በሳቸው እይታ ጥፋት ነው በእኛ እይታስ ይሄ እንግዲህ በግልጽ የሚያሳይ ነው በእኛና በሰሃቦች መሐከል ለዱንያ ያለን እይታ እጅግ የተራራቀ መሆኑ ስለዚህ ወደነሱ መለስ ብለን እንደኖሯት ዱንያን እንኖር ዘንድ ምን እናድርግ ታሪካቸውን በደንብ እንማር እናጤን ማሊ ወልዱንያ والذي نفسي بيده ما مثلي ومثل الدنيا إلا كراكب سار في يوم صائف فاستظل تحت شجرة ساعة من النهار ثم راح وتركها بلا رسول الله صلى الله عليه وسلم ببزوم مثال قال صوتها